መምህራን የሚያራክስ መምህራንን ዝቅ የሚያደርግ አስተሳሰብ እኛ አካባቢ የለም። ሌላ ቦታ ፈልጉት። በጣም ነው የምናከብራችሁ፣ አስፈላጊ እንደሆናችሁ እናምናለን። በኔ ልክ እናንተንም ወታደርንም በፓርላማ ሬኮግናይዝ ያደረገ መንግስት ያለ አይመስለኝም። ያን ማረግበት ምክንያት ከልቤ ስለማምንበት ነው። መምህራን ሚናቸው ከፍተኛ ነው ብዬ ስለማምን እና አሁንም ውይይት የመጣችሁት ለይስሙላ አይደለም። እያንዳንዷ ፖይንት ተለቅማ እንዴት አድርገን እንደምንሰራባት ለማየት ነው። የሰው ልጅ ፍላጎት እኮ አይሞላም። ደሞዝ ቢጨመር ቤት ቢሰራ ሰው ነን፣ ፍላጎታችን እያደገ ነው የሚሄደው። ከዘመን ጋር ለማደግ መጓጓትም ተገቢ ነገር ነው። ትናንትና 100 ብር ነውና አሁንም 100 ብር አይባልም። ማንኛውም የሰው ልጅ ህይወት እየተቀየረ ይሄዳል። ለዚህ ነው ፋክት ላይ ባላንስ እያደረጉ መሄድ ኢምፖርታንት የሚሆነው። በደንብ ስለምትደመጡ ከናንተ ጋር ፖለቲካሊ ባያዝ ወይም በሆነ ሰፈር ባያዝ ሳትሆኑ እውነተኛ ጉዳይ ካላመጣችሁ በቀር ያሳስታል። ፓርላማ ሲሆን ይገባኛል፣ አላየሁም አልሰማውም ብሎ ቢከስሰው ይገባኛል። ለፌስቡክ ሲናገሩ ሰዎች ይገባኛል። የእናንተ ግን እንደዛ አልመሰለኝም እና ትንሽ ሚዛን እየጠበቁ መነጋገር ጠቃሚ ይሆናል። እኔ የተማርኩበት ትምህርት ቤት የበሻሻ አንደኛ ደጋ ትምህርት ቤት የተገነባው በዘማቾች ነው። ዘማች የገነባው ነው። ከዛ ፊት አልነበረም ትምህርት ቤት። አርብ እለቀልቃለን፣ ቅዳሜና እሁድ ይደርቃል፣ ሰኞ እንማራለን። ይሄ ነበረኛ ትምህርት ቤት። በእበት እየለቀለቀን እበት አመተን ለቀልቃለን። አሁን ጥያቄው ሶላር ኢነርጂ የለም ከሆነ፣ አሁን ጥያቄው ኮምፒውተር የለም ከሆነ ፕሮግረስ አለ ማለት ነው። እንኳን ጠየቃችሁ ያንም ማግኘት አለብን። ትክክል ነው። ስናወዳደር ግን በሚዛን ይሁን። አሁን ያለውን ለማሳነስ የሌለ ድሮ አንናገር ነው። የሌለ ድሮ ምን ያደርጋል? ለምንድነው ይሄን ማነሳው? መምህራን ስለሆናችሁ፣ ሎጂክ ስለሚገባችሁ፣ እውነት ስለሚገባችሁ ነው። በሆነ ጊዜ እውነትና ዕውቀት የነገሱበት ሲዝን ዘመን ነበረ። እውነትና ዕውቀት የነገሱበት ሲዝን ማህበረሰብ ጨክኖ ተሰብስቦ ሰርቶ ሀገር ሰርቷል።